አስደሳች ዜና ለአዲስ አበባ ነዋሪ ተከራዮች በሙሉ። ዛሬ ይዤላችሁ የመጣሁት በአከራይና ተከራይ የወጣ አዲስ መረጃ ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬም እናንተን የሚጠቅምና አዲስ መረጃ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። እንደሚታወቀው የመኖሪያ ቤት ኪራይ በተመለከተ መንግስት ባወጣው ህግ መሰረት ለ2 ዓመት ያህል ያለምንም ጭማሪና እንዲሁም አከራዮች ከ2 ዓመት በፊት ማስወጣት እንደማይችሉ አውቀው ህጉም ተግባራዊ ሆኖ መቆየቱ ይታወቃል። ነገር ግን በአሁን ሰዓት በአዲስ አበባ ውስጥ ሰኔ 30 የሚያበቃውን የቤት ኪራይ ውል ተንተርሶ አከራዮች ከፍተኛ ዋጋ ጭማሪ እንደሚያደርጉ እያሳወቁ ነው። አንዳንዶች አከራዮች ቤቱን እፈልገዋለሁ ውጡ ወይም ቤቱ ተሽጧል ውጡ በማለት ቤቱን ተከራዮች እንዲለቁ ግፊት እያሳደሩ መሆኑ ተሰምቷል። ከቤት ኪራይ ጭማሪ ጋር በተያያዘ የአዲስ አበባ ቤቶች ልማት አስተዳደር ቢሮ ኃላፊ የሆኑት መቅደስ ወልደ ጊዮርጊስ ለአዲስ ሚዲያ ኔትወርክ እንዳሉት ተከራዮች በህግ የተሰጣቸው መብታቸውን በደንብ መጠቀም አለባቸው። ከተማችን ላይ ወደ 500,000 የሚጠጉ የኪራይ ቤቶች መዝግበናል። ወደ ሲስተም አስገብተን ቋት ውስጥ ነው ያለው። የት ክፍለ ከተማ፣ የት ወረዳ፣ የትኛው የቤት ቁጥር፣ ባለስንት መኝታ ቤት፣ በስንት ብር ተከራየ፣ ማን ነው የተከራየው የሚለው ሙሉ መረጃ ዳታ እጃችን ላይ አለ። እውነት ነው አንድ ሰው ግዴታ ያለበት 2 ዓመት ሊያከራይ ነው። ግዴታው 2 ዓመት ሲሆን ከዛ በላይ መጨመር ይችላል። ስለዚህ አከራይ ዋጋ ጨምር ማለት አይችልም። ዋጋ መጨመር የሚችለው መንግስት ብቻ ነው። በአመት አንድ ጊዜ ሰኔ 30 ለምሳሌ አንድ ቤት 1,000 ብር ተከራይቶ ቢሆን 1,100 ብር ማድረግ የሚችለው መንግስት ነው። የማርኬት አሰስመንት ሰርቶ በምን ያህል መጠን ዋጋ ከፍ እንዳለ አስልቶ የሚጨምረው በፐርሰንት መንግስት ነው። ዘንድሮ ዋጋ እያጠናን ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይ በነበረበት ይቀጥላል አለያም የጨመረ ዋጋ ካለ በይፋ መንግስት ያሳውቃል። እስከዛ ድረስ አከራዮች ዋጋ ጨምሩ የማለት መብት የላቸውም፣ አሰራሩም አይፈቅድላቸውም። ተከራዮች መብታቸውን መጠቀም አለባቸው። አከራይ ዋጋ ጨምሩ ስላላቸው ብቻ ዋጋ መጨመር የለባቸውም። ውላቸው እኛ ጋር አለ። ውላቸው የሚያበቃው ከሰኔ 30 በኋላ ነው። ውላቸው ውስጥ ሆነው ዋጋ መጨመር ስለማይጠበቅባቸው እንዲህ አይነት ችግር ሲገጥማቸው በአቅራቢያቸው ወደሚገኝ ወረዳ በመሄድ ስራ አስፈጻሚ የሚመራው ቅሬታ ሰሚ ቢሮ በመሄድ ቅሬታቸውን መናገር፣ ወረዳው ሊፈታው ካልቻለ ወደ ክፍለ ከተማ በመሄድ መብታቸውን እንዲያስከብሩ፣ አከራዮችም በተከራዮችም በኩል የሚደርስባቸውን ያልተገቡ ነገሮች መከላከል የመንግስት ድርሻ ነው በማለት መልእክታቸውን አስተላልፈዋል። የዛሬ ቪዲዮ ይሄን ይመስላል። እስከ መጨረሻው አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።